ሰላም ጤና ይስጥልን። መርዕድ አሰፋ ነኝ ከማያ ኒውስ ጋር። ዛሬ የምንወያየው ርዕስ ፈጥረናልና በዛ ርዕስ ላይ ውይይቶችን እናደርጋለን። የትንታኔዎች ዘገባዎችን እንሰራለን። የዛሬ ርዕሳችን አሰብ የማን ናት የሚል ነው። ከቃላቱ እንደምንረዳው አሰብ የማን ናት ጥያቄ ልንመልስ ይገባልና የጥያቄው መልስ ሊሆን የሚችለው አሰብ የኢትዮጵያ ናት ነው። አሰብ የኢትዮጵያ ናት። ታሪክ እንደሚያስረዳን አሰብ ብቻ ሳትሆን ኤርትራ የኢትዮጵያ ናት። ኤርትራ ለረጅም ዓመታት በኢትዮጵያ ግዛት ውስጥ ሆና ኢትዮጵያ ስታስተዳድረት የነበረች ሀገር ናት። በቀኝ ግዛት ጊዜ ቢሆን የኢትዮጵያ ናት። የኤርትራ ሀገርነት የዛሬ 32 ዓመት የሆነና የተፈጠረ ነው። ይህም በዚህ ሁኔታ በመቀጠል ላይ ሳለ ዛሬ ጥያቄ ሆነው የተነሱት ርዕሶች አዲስ ሊመስሉን ይችላሉ። የብልጽግና መንግስት እንደ ጥያቄ አነሳው ተብሎ በፖለቲካል አጀንዳ ላይ ከሚቀመጥ እንደ ሀገር የኢትዮጵያ መንግስት ሀገሩን መልሶ የራሱ ሊያደርግ ነው በሚል ቢስተካከል ሀገር ወዳድ ሰዎች ደስታቸውን የሚገልጹበት መንገድ ይሆናል። ይህ ጥያቄ ዛሬ የተፈጠረ ሳይሆን የዓመታት ጥያቄ ነበረ ነው። በቅርቡ እንደምንሰማው ደጋግመንም በየሚዲያው ከሚወሩ ነገሮች አንዱ የሆነው የዘመነ ሚኒሊክ ዘመንን በማንሳት ኢትዮጵያ ኤርትራን አላስተዳደረችም የሚል ጊዜ ነበር ያመንሱት። ይሄ ረጅም ታሪክና ወደኋላ ብንመለስ ብዙ ሊያስወራና ብዙ ሰዓታቶችን ሊወስድ ስለሚችል አሁን ላይ የተፈጠሩትን እና ከ30 ዓመት ወደዚህ ያሉትን ጊዜያቶችን እናውራባቸው። ኤርትራ እንደ ሀገር ስትቆም ሀገር ተብላ ስትጠራ ሀገር ያደረጋት ማን ነው? በየትኛው ሪፈረንደም ተካሂዶ ነው ሀገር የሆነችው ብለን ስንጠይቅ ሀገር እንዳልሆነች እናምናለን። የሆኑ ኃይሎች ተነስተው የሆኑ ባንዳዎች ተነስተው ሀገርን ለመገንጠል የተነሱ ህዝቦች፣ ለመለያየት የተነሱ ሰዎች ናቸውና ህዝብን ከህዝብ የመለየት ሁኔታ ነው የተፈጠረው። እንደዚህ አይነት ታሪኮች ቀድመን እንደሰማነው የሰሜን ኮሪያና የደቡብ ኮሪያን ታሪክ ማየት እንችላለን። የሰሜን ኮሪያና የደቡብ ኮሪያ ታሪክ አንድ የሆነ ደምን፣ አንድ የሆነ ቋንቋን፣ አንድ የሆነ ሀገርን ገንጥለው ሁለት ቦታ በማድረግ ህዝቦችን ለያይተው ይኸው ለዘመናት እየተፋጁ ይገኛሉ። እኛም ይህንን ወለድ ነው፣ ይህንኑ አደረግ ነው። ዛሬ ከዓመታት በኋላ ይሄ ጥያቄ ተነስቷል። እንደ ፖለቲካ ሳይሆን እንደ ሀገር ሰምተን ይህንን ተግባራዊ ማድረግ ይጠበቅብናል። የአሰብ ጥያቄ ሆነብን እንጂ ኤርትራ የእኛ ናት የሚለው ቃል ቢነሳ ኖሮስ ምን ልንሆን ነበር? አሰብ ውሃ ነው፣ የተወሰደብን ሀገር ነው፣ ህዝብ ነው። እንደ ህዝብ ተለያይተን ኖረናል። ፖለቲካ ደጋግሞ ህዝብን እየለያየ እያኖረ ነው። ይህንን ነገር በቃ ብለን ነገን ማስቀጠል የምንችለው እኛው ራሳችንና ራሳችን በወሰንነው ውሳኔ ነው። ታሪክ እንደሚያስረዳን ዛሬ ሀያል የምትባለው ሀገር አሜሪካ እንኳን ከዘመናት በፊት የአንድ ትልቅን ሀገር ክልል ወስዳ የራሷ በማድረግ እስካሁን በራሷ ግዛት ውስጥ አድርጋ እንደ ትልቅ ግዛት የምትጠራው ሁኔታ ላይ ይገኛል። የዛሬ 100 ዓመት 90 ዓመት በፊት አሜሪካ አንድን ሀገር ወራ የራሷ አድርጋለች። የሜክሲኮን ግዛቶች በጣም ብዙ የሚባሉ ግዛቶችን በመውሰድ
እንዲሁም በገንዘብ በመግዛት የራሱ አድርጋለች። ዛሬ አሜሪካን ውስጥ ካሉ ስቴቶች ውስጥ ትልልቆቹ የሚባሉት ስቴቶች አንዱ ሆኗል እነኚህ ግዛቶች። ስለዚህ ትላንትና እነሱ ሲኖሩት የነበረውን ኑሮ እኛ የራሳችን የሆነውን ጥያቄ ስንጠይቅ አይ በቃችሁ የሚል ቃላቶች ከመጡ አይ እኛም እምብይ ማለት እንችላለን። አባቶቻችን ሀገር ቀርጸው ሀገረ መንግስት ቀርጸው ሲሰጡን እኛ አንፈልግም ብለን ሀገራችንን እየበተንን ነው። አባቶቻችን ሀገርን ሲሰጡን እኛ አንቀበልም ካልን የኛ ጥፋት ነው እንጂ የአባቶቻችን ጥፋት አይደለም። ወደኋላ ተመልሰን አያቶቻችን የሰሩት ስራ ነው ብሎ እነሱን ከመውቀስ መልካም የሆነውን ሀገር ያወረሱ እነሱ ናቸውና መቀበል ያቃተን እኛ ነንና እነሱን መውቀስ አይጠበቅብንም። ያለፈን ታሪክም አያጨቃጭቀንም። ስለዚህ ዛሬን በመኖር ትላንትና የተወሰደብንን ግዛቶች በመመለስ የ130 ሚሊዮን ህዝብ ጥያቄ መመለስ ይቻላል። እኛ እንደ ህዝብ የሰውን ሀገር አልነካንም፣ የራሳችንን ጠየቅን እንጂ። ስለዚህ ነገም ዛሬም የምንጠይቀው ጥያቄ ነውና ይህ የኢትዮጵያ ግዛት ነው። ኢትዮጵያ ለዘመናት የራሷ አርጋ ስታስተዳድራት የነበረች ሀገር እንደ ሀገር ተገንጥላ የኛ የሆነውን አንገት ማስገቢያ የሆነንን መመላለሻ የሆነንን የአሰብ ወደብ ከልክላ ዛሬ ወደ ጦርነት አፋፍ ላይ ደርሰናል። ጦርነት ብናደርግ ህዝብ ያልቃል። ህዝብ ከሌለ ደግሞ ቦታው መሬቱ ምንም አያደርግም። ህዝብ ሲኖር ነውና ሀገር የምትኖረው። በሰከነ መንፈስ በማሰብ የራሳችን የሆነውን ነገር ለራሳችን ማድረግ እንችላለን። አይ አይሆንም ከሆነ የሚሊተሪ ኃይል ተዘጋጅቶ የሚጠብቀው የአሰብን ወደብ ለራስ ለማድረግ ነውና ከኢትዮጵያ መንግስት እኩል መሆን የማይችለው የሻዕቢያ መንግስት አቅሙን መገዳደር ከማይችለው የኢትዮጵያን መንግስት ጋር በመጋጨት ህዝብ ሊያስጨርስ ይችላል። ስለዚህ በመወያየትና በሰከነ መንፈስ የራሳችን የሆነውን ነገር በጋራ በመጠቀም ማደግ ይቻላል። ኢትዮጵያ ትልቅ ሀገር ናት። ትላንትና የተፈጠረች አይደለች። ዛሬ ሀያል ነን የሚሉ ሀገሮች ሀገረ መንግስት ምን እንደሆነ ሳያውቁ ሀገር መስርታ የኖረች ናት። ሀገረ መንግስት ህግ ቀርጻ የኖረች ናት። ስለዚህ ከትላንትናችን ተምረን የትላንትናዋን ትልቋንና ሀያሏን ሀገር መስርተን የተሻለ ሀገር መሆን እንችላለን። እኛ አንድ ስንሆን ሀገር መሆን እንችላለን። እኛ አንድ ስንሆን ማሸነፍ እንችላለን። ስለዚህ ኢትዮጵያ ትልቅ ሀገር መሆኗን አምነን ወደፊት እጃችንን ተያይዘን መቀጠል እንችላለን። አይ አይሆንም ከሆነ በቅርቡ እንዳየናቸውም ከዚህ በፊትም እንደተፈጠሩት ሀገራቶች ተበታትነን እንቀራለን። ብዙ ሀገሮች አሉ ምሳሌ የሚሆኑ ሩዋንዳ፣ ቦስኒያ ኤርዘጎቪና፣ ብዙ ብንጠቅሳቸው የተከፋፈሉ ሀገሮች አሉ። ከነሱ ተምረን ዛሬን ማስቀጠል የምንችለውን አስቀጥለን እንደ ሀገር አንድ ላይ ቆመን እንደ ህዝብ አንድ ላይ ቆመን መኖር እንችላለን። ስለዚህ ዛሬ የሚያባሉልን ርዕሶች ጋርቤጅ ከተን ለአንድ ሀገር ቆመን ለመልካም ወደፊት መሄድ እንችላለን። ኢትዮጵያ ትላንትም ነበረች፣ ዛሬም ትኖራለች። አመሰግናለሁ። መልካም አዳር ይሁንላችሁ። መርዕድ አሰፋ ነኝ።